አንድ ግምገማ ሰው ያለውን ሀሳብ ባይኖ የተጻፈውን ጠንካራና ደካማ ለይቶ ያየበትና ወደ ተሻለ ደረጃ የደረሰበት መደምደሚያ ሲደርስ ታድሶ የትኛውን ቦታ ይደረጋል? ፋብሪካ ሰራተኛ የሚያደርገውን ትራንስፖርት ሰራተኛ ሁሉም ያደርጋል። የእኛ ታድሶ ግን ቀደም ብሎ የፌስታ ወይም ለመስዋዕት ስለሚጠይቅ እናንተ የምትሰሩት ስራ ትርጉም መስጠት በጣም ጠንካራ ሰራተኞች ናቸው፣ ግን ዋጋ ሰጥ ግምገማ ሲባል መጀመሪያው እሬታ ሀሳብ ከሀሳብ ሰው ሲለዋወጥ ይጎመዝዛል። መጨረሻ በዚህ ደረጃ ላይ ስናየው ግን እርጎ ነው፣ ወተት ነው። ይሄ ነው ግምገማ ማለት። ግምገማ ማለት ይሄ። ስለዚህ እያንዳንዳችን ስራና ኃላፊነታችን አውቀን ከሰራዊት ጋር እየዋልን እያደርን እንደ መሪ ታማኝነትን ይዘን መቀጠል አለብን። ሁለተኛ አንድ መሪ ራሱን መጠበቅ አለበት። መሪ ኮርስም ሲሰጠው ስልጠናም ሲሰጠው ራሱን ካደጋ ለመጠበቅ ነው። ለምሳሌ አንድ ኮር አዛዥ ወይም አንድ ክፍለ ጦር አዛዥ ከሚሰዋ 10 ወታደሮች ወይም 100 ወታደሮች ሰው ይባላል። ይሄ በወታደራዊ ዓለም ሳይንስ ውስጥ ያለ ነው። ወታደር ነገ ከየትም ለቅመት አመጣዋለሁ። ወንድሙና በለጠን ግን አታመጣቸው። ራሳችሁን ከአደጋ ጠብቁ። በተለይ ደግሞ የሚያስቸግረን የውስጥ አደጋ ውስጣችን ያለ መሰሪ መለክተኛ ከዛ ነው መጠንቀቅ ያለበት። አሁን በቅርቡ ጥሩ ልጅ አተናል። ካልተጠነቀቀ ነገ ሀብት የማይጠፋበትን ምክንያት ነው። ራሳችሁን ጠብቁ። የአማራን ሕዝብ ነፃነት ለማስከበር ከሆነ መርተ ልትወጣ ከሆነ መጀመሪያ ራስን ይጠብቃል። ጥንቃቄ ይደረግ። ይሄ ነው አሁን ሰምታችኋል ይመስለኛል። በዚህ 4-5 ቀን ወደ 267 ሴቶች አስገብቷል ወሎ ውስጥ ብቻ። በኢንሳና በብሔራዊ መረጃ ደህንነት የሰለጠኑ ማለት በድብቅ እነዚህ አክሲዮን መኪኖች ውስጥ አሳፍሮ አስገብቷል። ሰላማዊ ተሳፋሪ ያስመስሉ። ስለዚህ አገራችሁን ጥንቃቄ ማድረግ አለብን። እኔ እንዳዛዥ ብቻ ሳይሆን እንዳባት ነው የምመክራችሁ። ከግባችን ልንደርስ ከሆነ ራሳችን መጠበቅ አለብን። ስለዚህ ይሄ ነው። ካልሆነ ግን ወደፊት የሚኖረን ግዳጅ በጣም ደስ ሊል ይችላል እላለሁ። በመበለጥና በወንድም የተሳሰረ ቅንጅት ካለ እነኚህ ሰዎች ማርሽ ቀያሪዎች ናቸው ማለት ይችላል። ግዳጃችን ማስተካከል የመንግስትን ኃይል እንደምንም ብለን የያዘብንን ቦታ ሳንወድ በግድ ማስለቀቅ አለብን። ሽምቅ ተጠቅመን። ስለዚህ ይሄን ለማለት ነው። የተመረጣችሁ ኃላፊነት የተሰጣችሁ ሰዎችም መልካም የሥራ ዘመን ይሁንላችሁ። ጠንክሩ። አመሰግናለሁ።